ሰንበት ትምህርት ቤቴን አምላክ ይጠብቃት፣ እውቀት ጥበብ የምገበይባት እውቀት ሰውን የማትከዳ ያለ ወረት ትመጣለህ ልትረዳ ከነያ ወንድሞቼ ባልስተካከል ማማ ሆነ ከፋረከ ይጠብቃት እውቀት ጥበብ የምገበይባት እውቀት ጥበብ ባደረግነው በደል ከእግዚአብሔር እንድንማር ወይም ምህረትን እንድናገኝ ምን ማድረግ አለብን? ንስሐ መግባት አለ። መጀመሪያ ማመን፣ ንስሐ ገባለሁ ያደረኩት ትክክል አይደለም ብሎ ማመን ነው። ሁለተኛ ለእግዚአብሔር መናገር ነው። ለእግዚአብሔር መናገር ጌታ ሆይ በጸሎት አንስተን ይሄንን አድርጌያለሁ፣ በድያለሁ፣ ይቅር በለኝ ብሎ የንስሐ ጸሎት ማቅረብ ነው። የንስሐ ጸሎት ማቅረብ ነው። ቅዳሴ አትግቡ። ከቅዱሳን ለመጨመር ቅዳሴ ማስቀደስ አለባችሁ፣ መቅረብ አለባችሁ ከክርስቶስ ጋር አንድ ለመሆን። ስለዚህ የምናደርገው መንፈሳዊ ነገር ወደዚህ የሚጠራ ነው። መተን በሰንበት ትምህርት ቤት ብንዘምር ብንማማር ሕሊናችንን ከመጥፎ ነገር ለመጠበቅ ማመስገን ተፈጥሯችን የተፈጠርንበት ዓላማ ማመስገን ስለሆነ ከሚያመሰግኑ መላእክት ጋር አንድ እንድንሆን ብናስቀድስ ከክርስቶስና ከቅዱሳን ጋር ለመጨመር ኪዳን ብናደርስ ደግሞ የተሰጠንን ልጅነት እንዲጠብቅልን ክርስቶስን እየለመን ነው። ስለዚህ ሁላችንም ምን መሆን አለብን? መቁረብ አለብን። ምን ሆነን? ለመንጻት ተዘጋጅተን። በቃ ለመንጻት መዘጋጀት መቁረብ አለብን። አንዳንዶች ከ7 ዓመት ጀምሮ እስካሁን ድረስ ያልቆረቡ አሉ። በአጋጣሚ በጋብቻ ጊዜ ቆርበው እስካሁን ድረስ ያልቆረቡ አሉ። ወይ ደግሞ ብቻ በሆነ አጋጣሚ ከቆረቡ በኋላ በቃ በሽምግልና ለመቆረብ የሚዘጋጁ ሰዎች አሉ። ስለዚህ ምን ማድረግ አለብን? መቁረብ አለብን። ያገባል ከባለቤታችሁ ጋር አንድ ቄስ ያዙ፣ ተነጋገሩ፣ ቁረቡ። ሁላችሁም ቁረቡ። ግቡ ይሄ ነው እኮ ቤተክርስቲያን ቅዳሴ ግቡ ይሄ ነው፣ ማቁረብ ነው፣ ኃጢአትን ማስተሰረይ ነው። ይህ በፊት የማቀርብልህ ብስት ወይ የኔና የሕዝብህን በደል ኃጢአት መደምሰሻ አድርግልኝ ነው የሚለው ካህኑ። አድርግልኝ የኔንም ኃጢአት መደምሰሻ የሕዝብህንም ሁሉ ኃጢአት መደምሰሻ አድርግልን። ምኑ? ስጋ ወደሙ ቁርባን። ስለዚህ ምንድነው የሚጠቅመን? ማስቀደሳችን፣ ኪዳን ማድረሳችን ምን ልናገኘው? ለድነት ነው። ለድነት። ቀጣዩ ጥያቄ ጋር እንሄዳለን። መማር፣ ማስቀደስ፣ መዘመር ወዘተ የተባሉ ሁሉ መንፈሳዊ ግብ ለመምታት ምን ሱታፌ አላቸው የሚል ጥያቄ ነው። ከቀሲስ በፍቃዱ እንጀምራለን። መማር ሕሊናችን በሌላ ጉዳይ እንዳይባዝን፣ ያላወቅነውን አውቀን ከስህተት እንድንመለስ፣ መልካሙን እንድናደርግ፣ በቃ ልብን በየጊዜው የሚያነቃ ነው። ከጥፋት ወደ ምህረት ወደ ይቅርታ እንዲመለስ ያደርግልናል። ስለዚህ ቃል እግዚአብሔር ለመማር ዘወትር መትጋት አለብን። ብቻን ሰፎር እንደው ባትለወጥም ተማር። ነገ በተማርካት መልካም ነገር ነገ ታስብና እንደው እያጠፋ ራሱ እየተጸጸትክ ነው የምታጠፋው። ለምን? ስለተማርክ ማለት ነው። ጥፋት ሰንበት ትምህርት ቤቴን አምላክ ይጠብቃት፣ እውቀት ጥበብ የምገበይባት እውቀት ጥበብ